ሰላም ጤና ፍቅር ክብራትና ክብራን የኛ ሚዲያ ተከታዮቻችን እነሆ እንዴናችሁልን። ዛሬ አንድ የሥራ ባልደረባዬን ይዤው ቀርብ ያለሁኝ ጓደኛዬ ነው። ለበርካታ ዓመታት በኪነ ጥበብ ውስጥ አብረን ሰርተናል። ያው በአማተር እንዲሁም ደግሞ በኪነት ባንድ ውስጥ ማለት ነው። ዛሬ ደግሞ እስኪ እናንተን እያዝናናን እኔና እሱ የምንወዳደርበትን የውዝዋዜ መርሃ ግብር ቀጠሮ ተያይዘን ውድድር ለምን አናደርግም ማን ይበልጣል ተባብለን እዚህ ተገኝተናል። እነሆ እሱ ለበርካታ ዓመታት በባህል ውዝዋዜ ላይ ያገለገለ ነው። እኔ ድራማና ስነ ጽሁፍ ላይ ነኝ፣ ብዙም ውዝዋዜው ላይ አይደለሁም። ቢሆንም ግን ያው ለሱ እንኳን እጅ አልሰጥም፣ ብበልጠው እንጂ አይበልጠኝም። ሳላስተዋውቃችሁ ደግሞ እሱ ሙዜ ናስር ይባላል፣ እኔ እሱ ባለው ምትኬ ይባላለሁኝ። እነሆ ሙዜ እንዴት ነው ትበልጠኛለህ? አረ ይበልጣል ነው አሳምሬ ነው የሚበልጠቅ። ውዝዋዜም ብቻ አይደለም ድምጻዊም ትወና ፓርትም በሚገባው በትወናውም በውዝዋዜውም ያው በስነ ጽሁፍም እኔም ባለው አይክል ሰርቻለሁ። የበለጠ ግን እንትኔ ውዝዋዜና ድምጻዊ ነበርኩ። ግን ሌላውም በስነ ጽሁፍም በድራማውም ሰርቻለሁ አገልግያለሁ። እኔ አትበልጠኝም ብዬ ነው ቃል የሚገባል። መልካም እንግዲህ እኔና ሙዜ በአንድ አይነት የባህል ውዝዋዜ በስልጥኛ ሙዚቃ ማለት ነው እንወዳደራለን። አሸናፊውን ደግሞ እናንተ እንድትለዩ እድሉን ሰተናችኋል። እኔ ልቅደም ወይስ አንተ ትቀድማለህ? እቀድማለሁ። እኔ ይሻላል። ይሻላል። ተው ከፊት ለፊት ኬንያዎችም ሮጠው አልተሳካላቸውም። ችግር የለውም እሱ እኔ ልቅደም። መልካም ፍርዱን ለእናንተ ብለናል። አብራችሁን ቆዩ። إلا
እንግዲህ ክብራትና ክብራን አድማጭ ተመልካቾቻችን እነሆ የሁለታችንም የስልጥኛ የባህል ጭፈራ ውዝዋዜ በደንብ ተመልክታችኋል። አሸናፊው ማን እንደሆነ በኮሜንት መስጫ ሳጥኑ ላይ እኔ ከሆንኩኝ 1 ቁጥርን እሱ ከሆነ ደግሞ 2 ቁጥርን በመስጠት አሸናፊውን መግለጽ ትችላላችሁ። ማን ያሸነፈው? በእርግጥም አሸንፈዋል። እናመሰግናለን። እንወዳችኋለን። ቻው፣ ሰላም ሁኑልን።